ሰበር መረጃዎቹ ስናቀና የእንግሊዙ መገናኛ ብዙሃን ዘ ጋርዲያን አስፈሪ ዜና ይዞ ወጥቷል። ጦርነቱ የማይቀለበስበት ደረጃ ላይ ደርሷል ብሏል። የተባበሩት አረብ ኤምሬትስና የሳውዲ ዋነኛ የነዳጅ ማጣሪያዎችም በኢራን ሚሳኤሎች ተመተዋል። በሌላ በኩል አውሮፓዊቷ ሀገር ግሪክም በከፊል ጦርነቱን መቀላቀሏ እየተዘገበ ሲሆን ግሪክ ተዋጊ አውሮፕላኖቿን በጦርነቱ ጥቅም ላይ እንዲውሉ ማሰማራቷም ተዘግቧል። ጦርነቱ አድማሱን በየሰዓታቱ ልዩነት እያሰፋ ባለበት ባሁኑ ሰዓት ኢራን ከባድ የተባለ የሚሳኤል ጥቃት በአሜሪካ የጦር ሰፈሮችና በእስራኤል ላይ ሰንዝራለች። በእስራኤል ላይ በተሰነዘረው ጥቃት የተለያዩ የእስራኤል ከተሞች ሲመቱ እስራኤልና አሜሪካም በተመሳሳይ በኢራን ላይ በፈጸሙት ከባድ ጥቃት በኢራን በርካታ ሰዎች መገደላቸው ሲዘገብ የአያቶላ አሊ ካሜኒ ባለቤትም በዚሁ ጥቃት መገደላቸውን ዛሬ የኢራን መገናኛ ብዙሃን አረጋግጠዋል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድም በኩዌት ላይ ኢራን የከፈተችውን ማጥቃት አውግዘዋል። ይህንንም የሉዓላዊ ሀገር ጥሰት ነው ብለውታል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ኩዌትን በማንኛውም መልኩ ትደግፋለች ሲሉም ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኩዌቱ አልጋውራሽ ጋር በነበራቸው የስልክ ቆይታ ምን ተነጋገሩ በዝርዝር የማስደምጣችሁ ሲሆን የአሜሪካው የጦር ሚኒስትር ይህንን ጦርነት እኛ አልጀመርንም ሲሉ መናገራቸው ማነጋጋሪ ሆኗል። የዝርዝር መግለጫውንም የማስደምጣችሁ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ደግሞ የኢራኑ መሪ አያቶላ አሊ ካሜኒ ሊገለይ ነበረ ቀድሜ ገደልኩት ሲሉ የተናገሩት መግለጫ በርካቶችን አስገርሟል። ዝርዝር መረጃውን እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። ሰበር መረጃዎቹ ስናቀና የእንግሊዙ መገናኛ ብዙሃን ዘ ጋርዲያን አስፈሪ ዜና ይዞ ወጥቷል። ጦርነቱ የማይቀለበስበት ደረጃ ላይ ደርሷል ብሏል። የተባበሩት አረብ ኤምሬትስና የሳውዲ ዋነኛ የነዳጅ ማጣሪያዎችም በኢራን ሚሳኤሎች ተመተዋል። በሌላ በኩል አውሮፓዊቷ ሀገር ግሪክም በከፊል ጦርነቱን መቀላቀሏ እየተዘገበ ሲሆን ግሪክ ተዋጊ አውሮፕላኖቿን በጦርነቱ ጥቅም ላይ እንዲውሉ ማሰማራቷም ተዘግቧል። ጦርነቱ አድማሱን በየሰዓታቱ ልዩነት እያሰፋ ባለበት ባሁኑ ሰዓት ኢራን ከባድ የተባለ የሚሳኤል ጥቃት በአሜሪካ የጦር ሰፈሮችና በእስራኤል ላይ ሰንዝራለች። በእስራኤል ላይ በተሰነዘረው ጥቃት የተለያዩ የእስራኤል ከተሞች ሲመቱ እስራኤልና አሜሪካም በተመሳሳይ በኢራን ላይ በፈጸሙት ከባድ ጥቃት በኢራን በርካታ ሰዎች መገደላቸው ሲዘገብ የአያቶላ አሊ ካሜኒ ባለቤትም በዚሁ ጥቃት መገደላቸውን ዛሬ የኢራን መገናኛ ብዙሃን አረጋግጠዋል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድም በኩዌት ላይ ኢራን የከፈተችውን ማጥቃት አውግዘዋል። ይህንንም የሉዓላዊ ሀገር ጥሰት ነው ብለውታል ጠቅላይ ሚኒስትር ዶክተር አብይ አህመድ። ኢትዮጵያ ኩዌትን በማንኛውም መልኩ ትደግፋለች ሲሉም ተደምጠዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከኩዌቱ አልጋውራሽ ጋር በነበራቸው የስልክ ቆይታ ምን ተነጋገሩ በዝርዝር የማስደምጣችሁ ሲሆን የአሜሪካው የጦር ሚኒስትር ይህንን ጦርነት እኛ አልጀመርንም ሲሉ መናገራቸው ማነጋጋሪ ሆኗል። የዝርዝር